ታላቅ የበረከት ጥሪ ከደቡብ ወሎ ሀገረ ስብከት ተላልፏል። በሰዓቱ የሚገኙ አባቶቻችን ብፁዕ አቡነ አትናቴዎስ እንዲሁም ብፁዕ አቡነ ኤርሚያስ የደቡብ ወሎ ሀገረ ስብከት ሊቀ ጳጳሶች ማለት ነው። እንዲሁም የደቡብ ወሎ ሀገረ ስብከት ዋና ስራ አስኪያጅ ቆሞስ አባ ለይኩን ወንድፍራው ይገኛሉ። እንግዲህ ለአምሳለ ግሸን ደብረገነት ንፋሳት ኢየሱስ ህንፃ ቤተክርስቲያን ማስፈጸሚያ ይሆን ዘንድ ታላቅ የገቢ ማሰባሰቢያ መርሃ ግብር የካቲት 21 እና የካቲት 22 ተዘጋጅቷል ማለት ነው። በመላው ዓለም ክፍል የምትገኙ ኦርቶዶክሳውያን ከምሽቱ 1 ሰዓት ወይም 12 ሰዓት ጀምሮ ተገኝታችሁ ታፕታፕ ሼር ኮፒ ሊንክ እያደረጋችሁ በሐሳባችሁ በጉልበታችሁ እንዲሁም በገንዘባችሁ ይህንን ታላቅ ቤተክርስቲያን እናስፈጽም ዘንድ አባቶቻችን መልእክት አስተላልፈዋል። ሁላችንም ከምሽቱ 12 ሰዓት ጀምረን አይቀርም በተለያዩ የሚዲያ አማራጮች የኦንላይን ገቢ ማሰባሰቢያ መርሃ ግብሩ 12 ሰዓት ይጀመራል ማለት ነው። ቀድሞ ሁላችሁም ተገኝታችሁ የበረከቱ ተካፋይ ተሆኑ ዘንድ ቅድስት ቤተክርስቲያን መልእክቷን አስተላልፋለች። አይቀርም።